የወላጆቻችንን ሐቅ እየጠበቅን ነው አይደለም ሙተው በዱንያ እያሉ አብረናቸው እያለን አብረን እየኖርን የነሱን ሐቅ እየጠበቅን ነው ምናልባት ብዙ ጊዜ እነሱን ሐቅ ሲባል እነሱን መቀለብ እነሱን ማልበስ ለነሱ ብር መስጠት ሊመስለን ይችላል ይሄ ብቻ አይደለም ይሄ እንዳለ ሆኖ ይሄ የወላጆች ሐቅ ሆኖም ሳለ ግን ከዚህ የሚብሰው የወላጆቹ ሐቅ አለበት ከዚህ የሚበልጥ ከዚህ የሚብስ ትልቅ የሆነ ሐቅ አለ ይህንን ሐቅ ደግሞ ምንድነው አቂዳቸውን ማስተካከል ዲናቸውን ማስተካከል ከአላህ ጋር ያላቸውን ቀረቤታ ማስተካከል በእያንዳንዳችን ወላሂ ግዴታ ነው በተለይም በይበልጥ እናትህን አባት ይቅር ማለት አይደለም አባት አያስፈልግም ማለት አይደለም የሱ ሐቅ ቀላል ነው ከባድ አይደለም እሱ የሱን ሐቅ ባትወጣም ችግር የለውም ማለት አይደለም ግን በይበልጥ የእናትህን ሐቅ በአግባቡ እየተወጣህ ነው ዛሬ የሆነችን ቁርአንን ሐዲስን ሰምተህ ቀርተህ ሊሆን ይችላል ሰምተህ ሊሆን ይችላል አዳምጠህ ሊሆን ይችላል እውነት ደርሰህ እየሮጥከ እናትህን እናቴ ሆይ እማ ሆይ ይህ እኮ አላህ ከልክሏል አንቺ ያለሽበት በዚህ ነገር ላይ ቁርአንና ሐዲስ ይከለክላል በዚህ መልኩ አኺራ ከሄሽ አኺራሽ ይበላሽብሻል ወደ ጀሃነም ነው የምትሄጁ ብለህ ለእናትህ አዝነህላታል ለአባትህ አዝነህለታል والله ይሄ እያንዳንዳችን ጥያቄ መሆን አለበት ዛሬ ኡሱሉ ሰላሳን ቀርተሃል ኡሱሉ ሰላሳ ላይ መረቡካ ወማ ዲኑካ ወመን ነብዩካ የሚለውን ሄደ እናትህን አስተምራሃታል ኡሱሉ ሰላሳ ላይ ወማ خلقቱል ጅነ ወልኢንሰ ኢላ ሊያዕቡዱን ሰውንም ይሁን ጅንን የፈጠርኩት እኔም በብቸኝነት እንዲገዙኝ ነው እናቴ ወይ ካላህ ውጪ ያለን አካል መለመን ክልክል ነው ታይቅርብሽ አባቴ ወይ ካላህ ውጪ ያለን ነገር መለመን መፍራት መከጀል መጠየቅ ይሄ ነገር ክልክል ነው ብለህ ለእናትህ እያዘንከላት ነው ለአባትህ እያዘንከለት ነው ይሄ የእያንዳንዳችን ጥያቄ ነው ማለት ነው طيب የሆነን ሐዲስ ሰምተሃል በዚህ ሐዲስ ላይ ለራስህ ተጠቅመህ ከተጠቀምከበት በኋላ ቤት ሄደ ለእናትህ ለአባትህ ወላጆቼ ሆይ አላህን ፍሩ ይሄ ነገር እኮ እንዲህ ነው ብለህ የተለያዩ ካሴቶችን የተለያዩ ዳዕዋዎችን ሙሐደራዎችን ለእናትህ እያዘመትካት ነው ለአባትህ እያዘመትከው ነው ነገ ቢሞቱ ሙተው ብታለቅስላቸው ምንም ሊጠቅማቸው አይችልም ዛሬ የወላጆችን ሐቅ አላህ ባዘዘው መልክ ኢህሳና ለነሱ መልካምን ዋልሏቸው መልካም ለነሱ ሁሉላቸው ለነሱ አግዟቸው ለነሱ ጥሩ ሁሉላቸው የነሱን ሐቅ ጠብቁላቸው ይለናል አላህ ተባረከ